ቅዳሴ ስንቀድስ ምኒልክ ሆይ አንረሳህም፣ ጣይቱ አንረሳሽም። what ምኒልክ ሆይ ብረሳ ቀኜ ትርሳ። ወይ ምን አይነት ጭንቅላት ነው ያለው? ንጉስ ምኒልክ ንግስት ጣይቱ አንድ ታሪክ ልንገርና አላቁም። እሺ አንድ ፕሮፌሰር አለ፣ አሜሪካዊ ነው። ስሙን ቀይሮ ቴዎድሮስ ብሏል። ፕሮፌሰር ቴዎድሮስ ይባላል። እሺ ልጁን ስም ሲያወጣለት ምኒልክ አለው። አማርኛ ተናጋሪዎች፣ ኦሮሞኛ ተናጋሪዎች፣ ትግርኛ ተናጋሪዎች፣ በአፋር ያላችሁ የምትወልዷቸው ልጆች ሁሉ ልንገራችሁ፣ ዛሬ ባትቀበሉት ከጥቂት ዓመታት በኋላ ወንድ ልጅ ሁሉ ምኒልክ ይሆናል ስሙ። ይሄ ሰው የማይሆነ ነገር ማርጋ እንጂ በጤናማ አይደለም።